ጴንጤዎች ዛሬም በአደባባይ ተዋርደዋል። ከእስልምና ወደ ሞተልን ኢየሱስ አንተና ሁለት ከነ ቤተሰቡ በንስሐ ወደ ጌታ ተመልሷል። ኦርቶዶክስም አልቀረላትም። እንዲሁም በአርብ ቀን ክርስቲያን መግደል ከቻልክ ጀነት ነው የምትገባው እንባል ነበረ ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ደንበር ይድረሳን ነኝ። እንደምናላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ መረጃዎች ተመልሼ መጥቻለሁ። ከቻላችሁ ይህንን ቪዲዮ ሁላችሁም ላይክ ጠቅ አድርጋችሁ እንድትጀምሩ በአክብሮት ጠይቃለሁ። እስቲ የዛሬን ቪዲዮ ፈገግ ብለን እንጀምር። ይህን ቪዲዮ ካየሁ አንድ ሳምንት ሆኖኛል። በአጋጣሚ ያው ሪያክትም አላደረኩበትም። ከዛ ዛሬ ደግሞ እንዳጋጣሚ አየሁት። ዛሬም ሳኩኝ እና እስቲ እንመልከተው። أكلة تحبيها؟ بيتزا. اوكي. اريد بعد اكلة ثانية. نايس. اريد بيتزا. እቺስ የኔ ቢጤነሽ የሆነ ነገር ስትጠየቁ ማለት እኮ ኖርማል ነው እኮ ብሎ መለስ። ግን በኤዲተሩ ያስገባው ነገር ሞተሩን አስገብቶ እሱ ነገር በጣም ነው ያሳቀኝ። እና የኔ ቢጤነች የሆነ ነገር ሳውራኔ ብዙ ጊዜ بيتزا. ሰበር መረጃ ለወራቶች ኢንተርኔት ሊቋረጥ ነው። አሁን እየተሰሙ ባሉ መረጃዎች እንግዲህ ኢራን እንግዲህ በባህር ስር የሚገኙ ኬብሎችን ልትቆርጥ እንደምትችል መረጃዎች እየወጡ ይገኛል። ይህም እንግዲህ አፍሪካ፣ እስያና አውሮፓን የሚያገናኙ 17 ገመዶች ያሉት በባህር ስር የተቀበረ ለኢንተርኔት ለተለያዩ ነገሮች እንግዲህ ኢንተርኔት ስንል ከባንክ ትራንዛክሽን ጋር ተያይዞ እንደ አጠቃላይ ፋይናንሻል የተለያዩ ሲስተሞች ሁሉ በዚህ ነው የሚተላለፉት ማለት ነው። ስለዚህ ኢራን ጨክና እንግዲህ ይህንን ውሳኔ ከወሰነች እንግዲህ ኢንተርኔት ይቋረጣል ወይም ደግሞ እንደዚህ ከሳተላይት አማራጮች ውጭ ያለው ኢንተርኔት ኦልሞስት ቶታሊ ወደ ዜሮ ወይም ደግሞ ይቀንሳል በጣም ማለት ነው። በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ያሳውቁኝ። መልካም ጊዜ ላንተም መልካም ጊዜ ይሆንልህ። ምን ማለት ፈልገን ነው? ምናልባት እንኳን ይህ ነገር እውነት ሆኖ ኢንተርኔቱ ለወራት ቢቋረጥ ትናፍቁኛላችሁ፣ እንናፈቃለን። ብቻ አላህ ሀገራችን አለማችንን ሰላም ያርገው። አካሄዱ የዚህ የጦርነት ጉዳይ በቃ አላለ በጣም ከባድ እየሆነ ጊዜ ወደ ጊዜ አላህ ሰላም ያደርገው። ይሄን ነገር ደግሞ ስልክ ከሰማችሁ ወዲህ ደግሞ ኢንተርኔት ሊቋረጥ ነው የሚባል ነገር ከሰማ ወዲህ ኔትወርክ በቃ አዛረገ ስልክ ለምን ነው አላውቅም። ደንግጦ ነው መሰለኝ በቃ ምንም መጠቀም አልቻልኩም ሐቂቃ ማለት ነው። እና አላህ ሰላም ያርገው ሁላችሁም ዱዓ አድርጉ። በአውስትራሊያ ሰማዩ ለምን ደም ለበሰ? በምዕራብ አውስትራሊያ የምትገኘዋ ካርናርቨንና አካባቢዋ ነዋሪዎች ባልተለመደ ሁኔታ ሰማዩ ደም መስሎ ቀልቶ ታይቷቸዋል። ይህ አስፈሪና አስገራሚ የተባለው ክስተት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆነዋል። መንስኤው ናሬል የተባለው ሞቃታማ አውሎ ንፋስ ወደ ምዕራብ አውስትራሊያ የባህር ዳርቻዎች መጠጋቱ ነው ተብሏል። ኃይለኛው አውሎ ንፋስ በአካባቢው የሚገኘውን ከፍተኛ መጠን ያለው ቀይ አሸዋ እና አቧራ ወደ ሰማይ በመበተኑ የፀሐይ ብርሃን በእነዚያ አሸዋ ቅንጣቶች ውስጥ ሲያልፍ ሰማዩን ደም እንዲመስል አድርጎታል። ባለሙያዎች ይህ ክስተት አልፎ አልፎ በአውስትራሊያ በረሃማ አካባቢዎች የሚከሰት ሲሆን አውሎ ንፋስና ቀይ አሸዋ ሲገናኙ የሚፈጠር የተፈጥሮ ክስተት መሆኑን ገልጸዋል። በእውነቱ ይሄ ነገር ያስደነግጣልም ያስፈራልም። እንደዚህ አይነት ነገር በዓለም ታይቶም ተሰምቶ የማይታወቅ ይመስለኛል። በእኛ ዘመን እንግዲህ ያው ለመጀመሪያችን ስናይ ነው። አውስትራሊያ ያላችሁ የአኑን ቤተሰቦች ይሄ ነገር የምር አይታችሁታል? እስቲ ማረጋገጫው ከእናንተ ፈልጋለን። ድንገት ተመልካች ካላችሁ ኮመንት ላይ ብታሳውቁን መልካም ነው። ነገሩ ምን ተፈጠረ? አሁንስ እንዴት ናችሁ? እስቲ ጻፉልን። እስራኤል ውስጥ ክርስትናን መስበክ በወንጀል ሊያስቀጣ ነው። እኛ እዚህ በኢራንና በአሜሪካ ጦርነት ቢዚ ሆነን ባለንበት ሰዓት ለዚህ እኮ ነው እስራኤልን የሚደግፉ ክርስቲያኖች ለክርስትናቸው ካላቸው ፍቅር ይልቅ ለእስልምና ያላቸው ጥላቻ በልጦባቸዋል የምንለው። እኛ ሙስሊሞች ኢየሱስ ልክ ዮሐንስ ወንጌል 17:3 ላይ እንደተጻፈው ብቻውን እውነተኛ አምላክ ከሆነው እውነተኛ ሆኖ ተልኮ የመጣ የተከበረ የአምላክ መልእክተኛ ነው እንላለን። እነኒታንያሁስ ወሰላሙ አለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ብላል ሐይቢ። አብዛኛው ኢትዮጵያ ውስጥ ያለ ክርስቲያን እስራኤልን የሚደግፋት ለክርስትናው ካለው ፍቅር ሳይሆን ከሱ በልጦበት ሳይሆን ለእስልምና ያለው ጥላቻ ነው። እያያችሁ ነው እንግዲህ ክርስትና ነው እንግዲህ መስበክ አይቻልም እያለ የሚል ህግ እንግዲህ ሊያጸድቁ ነው የሚል ነገር እየወጣ ነው። ዛሬም እነሱ ግን
እነሱን ከመደገፍ ለነሱ ሆይ ሆይ ከማለት ወደ ኋላ አይሉ። ከእስልምና ወደ ሞተልን ኢየሱስ አንተና ሁለት ከነ ቤተሰቡ በንስሐ ወደ ጌታ ተመልሷል። የነሱን እምነት ተከታዮች እዛው ለማቆየት የሚሰሩት ፊልም ያው ሁሌም እንደታየላቸው ነው። ቪዲዮ እናንተ ጋር ከደረሰ ኮፒ ሊንክ፣ ሼር፣ ዱዊት ያደረጋችሁ ለወገኖቻችን በሙሉ እንድታደርሱልን በትህትና እንጠይቃለን። እዚህ ጋር ተመልከቱት። ይህን ቪዲዮ የለበሰው ጀለብያ ነው። እንደምታዩት ጀለብያ ለብሶ ጥምጣም አድርጎ ምናምን ልብሱን ሲያስወልቁት ተመልከቱ። ከስር የመኪና ቁልፍ፣ የተለያዩ ኢርፎኖች አሉ፣ ኢርፓድ። የለበሰው ሸሚዝ ከስር ለብሷል። ሱሪ ጂንስን ያደረገው በተአምር ማለት ነው። ጀለብያ በጂንስ ሱሪ፣ የተለያዩ ቁልፍ፣ መኪና፣ ኢርፓድ ከስር አይያዙ። ኪስ አለው የራሱ። ከላይ ደግሞ ቢያንስ ጃኬት ነገር ሊለበስ ይችላል። ከስር ወይ ጃፖኒ ነው አንዳንድ ሰው የሚለብሰው ማለት ነው። ይሄ ከስር ቲሸርት ለብሶ ከዛን ጃፖኒ የተለያየ ልብስ ደራርቦ የተዘጋጀን ልብስ ለብሶ ወደ መድረክ መጣና ልብሱን አስወልቀው ሙስሊምና ወጥቷል ወደኛ ተመልሷል ብሎ ሲጸልዩ አየን ማለት ነው። እስልምና ስጋታቸው እንደሆነ ማወቅ የምትችሉት ሁሌም እስልምና ውስጥ ተወሽቆ ነው። በእስልምና ጫማ ውስጥ ሆኖ ነው እምነታቸውን ለመስበክ የሚሞክሩት። እስልምናን ካልነኩ ከውሃ ውስጥ እንደወጣ አሳ ነው ማለት ነው። የነሱ እምነት ሟች ነው። የነሱን እምነት እዛው ለማቆየት ድንገት እስልምናን እንዳያይ አይኑን ለመጋረድ ለመሸፈን የሚጠቀሙት ትሪትና ፊልም ነው ይሄ ማለት ነው። ምንም አይነት መረጃ አላቀረበም እስልምና ስህተት እንደሆነ። እስልምና ለዚህ ነው የወጣው ከእስልምና የሚል ምንም አይነት መረጃ አላቀረበም። በመረጃ እንጂ እስልምና የሚጓዘው በፊልምና በደራሲዎች የተሰራ እምነት አይደለም። ፊልማቸው እንደቀጠለ ነው። ያው የነሱን እምነት ተከታይ እዛው ለማቆየት የሚያደርጉት እጥረት ያው ይሄን ያክል ተዛልቆ ሄዷል። ስንት ኢሉሚናንቲ ስንት ሰይጣን ገባሪዎች ኢትዮጵያ ውስጥ ሰውን በብር እየቀሙ አንድ ቀን ሰርተውበት አያውቁም። እውነት እንደሆነ ገብቷቸው ስጋታቸው እስልምና ላይ ነው ፎከሳቸው። ይህንን ነገር ዓለም ሁሉ ሊያቅልን ይገባል። አልহামዱሊላሂ ረቢል ዓለሚን። ኦርቶዶክሱም በእስልምና ላይ ይሰራል፣ ፕሮቴስታንቱም በእስልምና ላይ ይሰራል፣ ኢሉሚናንቲውም በእስልምና ላይ ይሰራል። እስልምና ግን ብቻውን ሁሉንም እየጣለ እየተጓዘ ነው ማለት ነው። እዚህ ሁላችሁም ባላችሁበት አላህ ይጠብቃችሁ። ኢንሻአላህ ጀነት እንገናኝ። ኢንሻአላህ አላህ ያገናኘን። ማሻአላህ ጥሩ አቀራረብ ነው። በተለይ ስለ መጨረሻ የተናገራት ንግግር በጣም ተማይተኛለች። ያኛው ይመጣና እስልምና ይነካል፣ ያኛው ይመጣና እስልምና ይነካል። ያው ለነሱ ምንድነው ይሄኛው አንድ ወጥ ቅመም ከሌለው እንደማይጣፍጠው በእነሱ ወሬያቸው፣ በእነሱ ድርጊታቸው፣ በእያንዳንዱ ሐዋላቸው ላይ የእኛን ዲን ካላካተቱ የእነሱ ነገር አይጣፍጥላቸውም፣ አያምርላቸውም። ስለዚህ ሁሉም ማለት ይቻላል ከዓለም ጥግ የትኛውም ዓለም ላይ ብትሄዱ ይሄ ሙስሊም የተባለውን ነገር በንግግራቸው መሀል ላይ በተግባራቸው ነገር ላይ ካልጨመሩበት አይሆንላቸውም፣ አይጣፍጥላቸውም። ያለዚያ ምን ብሏል? አንድ አሳ ከባህር ውስጥ ሲወጣ ልክ እንደሚሞተው የእነሱም እንግዲህ እስልምና የሚባለው ነገር ካልገባ ሙስሊም የሚባለው አካል በነሱ ንግግር በነሱ ተግባር ላይ ካልተካተተ ያ ነገር ሀሳቡ ይሞታል፣ የወደቀ ይሆንባቸዋል። ለዛ ነው ይሄ ዓለምን እያጥለቀለቀ ያለው እስልምናችን ማለት ነው። በጣም ብዙ ሰው ስጋት ውስጥ ገብቷል። ዛሬ ሰው የእናት አባቱን በጭፍን ሲከተል የነበረውን እምነት እየጠየቀ እየመረመረ ብዙ ሰው ወደ እስልምናው ዓለም ላይ እየጎረፈ ነው። እዚህ ኢትዮጵያ ላይ ብቻ ሳይሆን ዓለም ላይ ያ ነገር ደግሞ በጣም ስጋት ሆኖባቸዋል። ያው ድራማ ቢሰሩ አትፍረዱባቸው። ድራማውን ይሰራሉ። ምን ይላሉ? አሁን ቅድም እንዳነው ሰውየው ይህ ድራማ ግልጽ የሆነ ድራማ። የሰው ልጅ እኮ በአንድም በተለያየ አጋጣሚዎች ከእምነት ሊለቅ ይችላል፣ ካለበት እምነት ማለት ነው። ግን በዚህ ልክ እንደዚህ አይነት ድራማዎች ደግሞ አይነፉም፣ ደስ አይሉም። አንድ ሰው መጥቶ መድረክ ላይ እኮ ከአንድ እምነት ወጥቶ አንድ ነገር ሊቀበል ይችላል። ግን ሲመጣ ራሱ እንዲህ ጀለቢውን ሸካሩ ምናምን ነገር ሊመጣ አይችልም። ኦልሬዲ ምን ብሏል? ገና ከቤቱ ሲወጣ እኮ ጨርሷል አለ። ከቤቱ ወደዚህ መድረክ ላይ ሲመጣ እኔ እምነቱን ትቻለሁ ብሎ ነው የወጣው። ጀለቢውን ለብሶ ተው፣ ከጀለቢም አልፎ ኮፍያም ለብሶ ከኮፍያም አልፎ ጥምጣሙን ለብሶ ይህን ያልሰማንም እንጂ ውስታዝ ነበረ ሊሉ ይችላሉ፣ አክራሪ ሙስሊም ነበረ ሊሉ ይችላሉ። እነሱ ከመናገር ወደኋላ አይሉም። እስቲ አክራሪ ሙስሊም የነበረውን ሰውዬ እንስማው። ሙስሊም ነበርኩኝ፣ ስሜ አሊ ነበረ። መስጊድ ውስጥ ገብተን ጫት እንቅማለን፣ ቡና እንጠጣለን። ሴቶች እንደፈለግከው እስከ 7 ማግባት ትችላለህ። እንዲሁም በአርብ ቀን ክርስቲያን መግደል ከቻልክ ጀነት ነው የምትገባው እንባል ነበረ። በአርብ ቀን አንድ ክርስቲያን ገድዬ የተመለስኩ አላህ በመንገድ አገኘሁት። አላህ ጥቁር ነው፣
ቀርናለው ጭራለው እንደዛ ነቀ በቁሙ ለሞተ ለእንዳንተ አይነት አጽም ፕላን ፕሌት እንጂ አይገባም ግጥም። እንዴት ብታድግ ነው በምን አይነት አባት ወይስ ልጅ እያለህ አልፎ ነው ክትባት? እንደው በዚህ መጠን አእምሮ ቀንጭሮ ማሰብ ጋር ተጣልተህ ይሆንከው ደንቆሮ። ቤተሰብህ እንዳይል ልጅ ያለኝ ንፍጣም ልጋጋምነ ወዲህም ደርዘን ሞኝ ትኩረት ልሳብለህ ባቋራጭ ልፈምስ አፍህ እንዳመጣ ቃል ስታግበሰብስ ጠልቀህ እንዳትገባ ከማትወጣው ገደል ትርፉ መጨረሻው ነው ራስን መግደል። ወየማታም ቢሆን ቁጥር ትንሽ ፊደል ማረም እንደማጥፋት እንዳይመስልህ ቀላል ለላይክ መለፍለፍ ሕይወት ያስከፍላል። አይዞህ የሚልህ ዛሬ የሚስቅልህ በፍጹም አይችልም ከችግር ሊያስጥልህ። በማይሆን አትንጣ ተው ድንበር አትለፍ ሐዘንና የየው ለእናትህ እንዳይተርፍ። ማሻአላህ ወንድማችን እንግዲህ በጥሩ ግጥም ጥሩ መልስ ሰጥቶታል። እንደዚህ አይነቶች ደግሞ አሉ። እንግዲህ አስቡት ሙስሊም ነበርኩ አለ። ሙስሊም በነበረ ሰዓት ላይ መስጂድ ውስጥ ጫት ይቅማለን፣ እስከ 7 ማግባት ይፈቀዳል፣ በአርብ ቀን ክርስቲያን ከገደክ ጀነት ትገባለህ፣ አላህን አየሁት። እንደዚህ አይነት ውሸት ካልዋሹ፣ እንደዚህ አይነት ድራማ ካልሰሩ እነሱ ላይ ያሉትን ሰዎች በእምነታቸው ላይ አካባቢ ያሉትን ሰዎች ማዳን አይችሉም። ዛሬ ላይ በየሶሻል ሚዲያ ላይ ካያችሁ ሙስሊም የነበረ ሰውዬ ሙስሊም ነበርኩ እንደዚህ እያሉ ያሻሉ። ያን የሚያሹበት ምክንያት እኮ ምንም አይደለም እኮ። የሚያሹበት ምክንያት ምንድነው? ሰዎች እየሸሿቸው እምነታቸውን ለቀው እየወጡባቸው ስለሆነ እነሱን ለማዳን ሲባል የሚሰሩ ድራማዎች የሚሰሩ የውሸት ቅጥፈቶች ናቸው። አያችሁ፣ የሰው ልጅ ያለ ምንም ምክንያት እንደዚህ ሊናገር አይችልም። ያለ ምንም ምክንያት አንድ ሰው እኔ እንደዚህ ነበርኩ እንደዚህ ያካለ እየተናገረ ከውስጥ የሆነ ነገር ከጀርባው የሆነ ነገር አለ ማለት ነው። የዚህ ደግሞ ጀርባ የምንመለከተው ዛሬ ላይ ሶሻል ሚዲያ ላይ የምትመካተሉ ከሆነ ከአዋቂው እስከ ታዋቂው ከህፃኑ እስከ ወንዱ ምኑ ሴቱ እንዳለ ሀብታም ደሃው በጣም በሚገርም ሁኔታ ዲን ኢስላምን እየተቀበለ ይገኛል። እዚሁ በሀገራችን ዓለም ላይ ደግሞ ከዚህ ቀደም እንዳሳየናችሁ በጣም በከፍተኛ ሁኔታ እየጨመረ በተለይ በአውሮፓ ላይ እና በአሜሪካ ላይ በጣም እየጨመረ እንደሆነ በተለያዩ መረጃዎች ተመልክተናል። እነዚህ ነገሮች ደግሞ ለመከላከል ሰው ወደ እነሱ ያለበትን እምነት እንዳይለቅባቸው ሲባል ምን ይደረጋል? ድራማ ይሰራል። እንደዚህ የሐሰት ወሬዎችም ይወራሉ። አሁን ደግሞ እንደዚህ ወሬዎችን ደግሞ የሐሰት ወሬ ናቸው ተብሎ ደግሞ ዝም ብሎ ሊታለፉም ተገቢ አለ። ይህ ሰው ዲን ኢስላምን ተዳፍሯል። አላህ Subhanahu Wa Ta'ala ጌታችንን እንግዲህ አላግጧል፣ ተሳድቧል፣ አሹፏል። ስለዚህ ይህ ግለሰብ በህግ ሊጠየቅ ይገባል። በህግ ሊጠየቅ ከውሸትም አልፎ ከባድ የሆነ ቀይ መስመርን መዳፈር ነው። በዲናችን ላይ ማላገጥ ነው። በጌታችን ላይ ማሾፍ ነው። ይህ ሰው በህግ ሊጠየቅም ይገባል እላለሁኝ። የጀማዓ የዛሬ ቪዲዮ ይሄንን ይመስል ነበረ። የዛሬ ቪዲዮ ከወዳችሁላችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በቀጣይ የተሻለ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።